እዚላችኋል ያዕቆብ ያው ቢንያምን ካላመጣችሁ የፈርዖንን ህይወት አታዩኝም ማለት ነው። ዮሴፍ እኔ በሆን ምን አደርጋለሁ? አንድ ልጅ ነው ዮሴፍ ሞቷል። የቀረኝ ከመወዳት ሚስት የወለድኩት ቢንያም ነው። ዮሴፍ አያውቀው የግብጽ መሪ አድርጎ ነው የሚቆጠረው። በእርግጥ ግን አንዱን የባሪያ ልጅ እኮ መላክ ይችላል ያዕቆብ አሪፍ ቢሆን እንደዛሬው። ግን ግግም ያለ ይበሉት እንጂ ለኡነት የሞቱ ናቸው። በቃ አንድ የቀረኝ እሱ ነው ያውላችሁ ሰዷል። አንድ ክፉ ነገር ቢያገኘው በድንጋጤ እንደሞት አውቃለሁ። ግን ከመዋሸት መሞትን እመርጣለሁ አለ ቢንያም። ያዕቆብ አንድያ ብቻ ያለውን ስለ ኡነት ሲል አሳልፎ ሰጠ። አርነት ያወጣው ያ ቢንያም ላይ ያለው ኡነት ነው ማለት ነው። ቢንያምን በሌላ ስም ቢቀይር ኖሮ መከራው ይበዛ ነበር። ስለዚህ ዮሴፍ ያለቀሰው ያዕቆብ የላከውን ኡነትን አይቶ ነው ቢንያምን። እና አንዳንዴ ኡነት መራራ ነች፣ ግን ነፃ መታወጣ እሷ ነች። አየ ከኡነት ውጪ ያለው አርቲፊሻል ድራማ ሁሉ የጊዜ ጉዳይ ነው። እንደምቧይ ካብ ነው የሚናዱ። እንዲያውም ብዙ ዋጋ የሚከፍሉት አመፀኞች ናቸው እኮ። ስለ ኡነት ዋጋ ቢከፍሉም ጥቂት ነው።